እንደ ኢሮፓያኖቹ አቆጣጠር ጥቅምት 2 1989 ዓመተ ምህረት የተወለደው አርቲስት ሙሉዓለም ጌታቸው በልጅነቱ ወደ አዲስ አበባ ቢመጣም ነገር ግን የተወለደው በሚዛን ቴፒ ነው። የአንደኛ ደረጃ ትምህርቱን በኪዳነ ምህረት፣ የሁለተኛ ደረጃ ትምህርቱን ደግሞ በወንዲራድ ትምህርት ቤት ተከታትሎ ከዛም አዲስ አበባ ዩኒቨርሲቲ በቲያትሪካል አርት ሊመደብ ችሏል። ይሁንና ትምህርቱን ሳይጨርስ በትወና ብዙ ቦታ ስለሚፈለግ አቋርጦ ሊወጣ ችሏል ማለት ነው። በበርካታ ፊልሞች ላይ በትወናና በዝግጅት እንዲሁም በጽሁፍ የተሳተፈ ሲሆን አሁን ላይ በሀገራችን የፊልም ኢንዱስትሪ ግንባር ቀደም ከሚጠቀሱ ወጣት ተዋናያን መካከል ሊመደብ ችሏል። ታዲያ ይህ ወጣት የጥበብ ሰው ከሰሞኑ በማህበራዊ ሚዲያ እያነጋገረ ይገኛል። ጉዳዩ ደግሞ ከግል ህይወቱ ጋር በተያያዘ ነው። እንግዲህ ወጣት ቀደም ሲል እንደጠቀስኩት በርካታ ፊልሞች ላይ የተሳተፈ ነው። እንደዚሁም ሽልማቶችን ያገኘ ጭምር ነው። ስለዚህ በሙያው ጥሩ ቦታ ላይ የሚገኝ ወደፊትም በርካታ ስራዎችን ሊሰራ የሚችል ወጣት ነው ማለት ነው። እንግዲህ ቀደም ሲል እንዳልኳችሁ በዚህ በግል ህይወቱ ጋር ተያይዞ የሚነሳው ነገር ምንድን ነው? በሐምሌ 13 2011 ዓ.ም ትዳር ይዞ እንደነበረ በዚሁ በማህበራዊ ሚዲያ ላይ ሲተላለፍ ነበረ። በሰርግም እንግዲህ ተጋብቶ እንደነበረ ይታወቃል። ታዲያ ይሁንና ከሰሞኑ ደግሞ ከዚች ከምታዩት ወጣት ጋር የቀለበት ስርዓት ሲያደርግላት መታየቱ ነው በጣም እያነጋገረ የሚገኘው። ህይወታቸው እንግዲህ ገሃድ የወጣ ነው፣ አደባባይ የሚታይ ነው። ስለዚህ ለዛ ይመስለኛል ከምኔው ነው ይሄ ነገር የተፈጸመው፣ መቼ ፈቶ ነው እያገባ ያለው እየተባለ አነጋጋሪ የሆነው ማለት ነው። ይሁንና እንግዲህ እኛ ምንድነው እዚህ ላይ ልንል የምንችለው በርካታ ሰዎች እንደዚህ አይነት ነገሮችን ያደርጋሉ። በተለይ ሁላችሁም በዙሪያችሁ ልታዩ ትችላላችሁ። ይሄ አዲስ ነገር አይደለም ለማለት ነው። ግን ደግሞ ነገሩን ለመደገፍ ሳይሆን ምናልባት ግን አለመግባባት ካለ በሰላም ከሆነ ከዛኛው ትዳሩ ጋር የተለያየው ገና ወጣት ነው። እንግዲህ ብቻውን ቀሪ ዘመኑን ያሳልፍ ማለት አንችልም። እሱ የራሱ ህይወት ነው። እኛ ግን የምናውቀውና በደንብ ምናደንቀው በስራዎቹ ስለሆነ ስራዎቹ ላይ ብዙ ኮሜንቶችን ልናደርግ እንችል ይሆናል እንጂ በግል ህይወቱ ላይ ግን ይህን ያህል አነጋጋሪ መሆን አለበት ብለንም አናስብም። እንደምታዩት ደግሞ የአሁኗ ወጣት በጣም ቆንጅዬ እንደዚሁም በመንፈሳዊ ህይወቷም ጠንካራ እንደሆነች ነው ለማጣራት እየቻል ነው። ስለዚህ ረጅሙን ጊዜ እንግዲህ ከዛኛው ህይወት ተምሮ በአሁኑ ትዳሩ መልካም ነገር እንደሚገጥመው እናስባለን። ሙሉዓለም እንግዲህ በርካታ የሆኑ አድናቂዎች አሉት። በተለይ ብዙ በዚህ በአርት ዙሪያ ያሉ ሰዎች ደግሞ ከትወናውን ባሻገር በዳይሬክቲንግ እና በጽሁፍም ደረጃ ሲያደንቁት እንሰማለን እና ብዙ ስራዎችን ይሰራል ብለን እናስባለን። ደጋፊዎቹና እንግዲህ የኢትዮጵያ ፊልም ተከታታዮች ደግፉት፣ አበረታቱት ለማለት እንወዳለን። ቀደም ሲል እንዳልኳችሁ የአሁኗ ጓደኛው በጣም በመንፈሳዊ ህይወቷም ጠንከር ያለች እንደሆነች ነው ከሚዲያ ላይ መረዳት የቻል ነው። በግል ስራዋም በንግድ ስራ ላይ ተሰማርታ ያለች ነች። እስከ ውጭ ድረስ የሄደች እቃዎችን የምታመጣ እንደዚሁም ለአርቲስቶች ጭምር ለታዋቂ ሰዎች ጭምር በደንበኝነት በልብሶች እንደዚሁም በወርቅ ሱቆች ጭምር እንዳሏትና በእነዚህ እንደምትታወቅ በርካታ ደንበኛም እንዳላት፣ ስለዚህ ኢኮኖሚካሊም ጠንካራ የሆነች ልጅ እንደሆነች ነው ለመረዳት የቻል ነው። ብዙ ጊዜ እንግዲህ እንደምታውቁት በዚህ ሰዓት አሁን ባለንበት ሰዓት የትዳር አንዱ ትልቁ ችግር መንስኤ ይሆናል ብለን የምናስበው ኢኮኖሚካሊ ራስን አለመቻል ነው። ስለዚህ ተረዳርቶ ደግሞ ቤትን አጠንክሮ በሁለቱም በኩል የገቢ ምንጭ ካለ ምናልባትም አንዱ የትዳሩ ዋስትና ሊሆን ይችላል ብለን እናስባለንና ለዚህም በተለይ ይሄ ፊልም ኢንዱስትሪ እንግዲህ ብዙዎቻችሁ እንደምታውቁት ወጣ ገባ የማለት ነገር አለ። ስለዚህ እሷም በዚህ አይነት መንገድ የምትደጉመው ከሆነ መልካም የሆነ ነገር በመንፈሳዊ ህይወቷም ጠንካራ ከሆነች ምንም መልካም ሰየውን እንል ነው እንጂ የምንችለው ልንቃወማቸው አይገባም። ስለዚህ ምናልባትም እሷ ይሄ የመጀመሪያ ትዳሯ የመጀመሪያ ህይወቷ ሊሆን ይችላልና ያንንም እንግዲህ ኢትዮጵያዊ በሆነ ጨዋነት ማለት ነው በማሰብ አይዞሽ በርቺ መልካሙን ይግጠምሽ ነው ልንላት የምንችለው። ሙሌም እንግዲህ ከዛኛው ትዳሩ ተምሮ ከዛኛው ህይወቱ ጥሩ ነገርን አትርፎ ወደዚህኛው ህይወቱ እንደሚመጣ እምነቱ አለን። እንግዲህ ጋብቻ ትልቅ ነገር ነው። ከምንም በፊት የጋብቻን ዓላማ ማወቁ ደግሞ በጣም ጠቃሚ ነገር ነው። በህይወታችን እንግዲህ ለምን ጋብቻ እንደሚያስፈልገን ከተረዳን ሌላው ቀላል ይሆንላል ማለት ነው። ከዚህ ውጭ ሌላ ነገር ምንም ያስጨንቀን ነገር የለም። የጋብቻ ዓላማ እንግዲህ ብዙ ነው። እንግዲህ ጋብቻ
ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ይኑረው እንደተባለ እንግዲህ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት እንዳለው ከዝሙት እንጠበቅ ዘንድ ራሳችንን መቆጣጠር እንችል ዘንድ ንጽህናን ገንዘብ እናደርግ ዘንድ በትዳር አጋራችን ደስ ተሰኝተን እግዚአብሔርን እናመሰግን ዘንድ ነው ጋብቻ የተሰጠንና ቀደም ብዬ እንዳልኳችሁ ምንም እንኳን አሁን በዚህ ባለንበት ዘመን ኢኮኖሚካሊም ኢንዲፔንደንት መሆኑ እንዳለ ሆኖ ማለት ነው። ስለዚህ እንግዲህ ጳውሎስ እንዳለው ልጆች ማልዳችኋለሁ፣ ትልቁን ጥቅም ዘንግታችሁት ዓይናችሁን በትንሹ ላይ አታሳርፉ። የትዳር አጋርን ስትመርጡ የሀብት ጉዳይ የእናንተ ትልቅ አጀንዳ ሊሆን አይገባም። ስለ ሀብት ብሎ የትዳር አጋርን መምረጥ ድንቁርና ነው። ሀብት ነገ ሊጠፋ ይችላልና፣ ስለዚህ ለትዳር የምትመርጡት ሰው ከምንም በላይ መንፈሳዊ ሀብቱን ተመልከቱ። በዚህም ዓለም በወዲያኛውም ዓለም ይበልጥ የሚጠቅማችሁ ይህ ነውና እንደተባለ ማለት ነው። እንግዲህ አባቶች አብርሃምን ምሰሉት ይላሉ። አባቶች አብርሃምን ምሰሉት። አብርሃም ለልጁ ለይስሐቅ ሚስትን ሲፈልግለት ሀብትን አላየም፣ የንጉሳውያኑን ቤተሰብን አልተመለከተም፣ አፋዊ ውበትን መመዘኛ አላደረገም። ስለዚህ ምንድነው የነፍስ ንጽህናን ነው ያየው። እናቶችም እንደዚሁ ሴት ልጆቻችሁን እንደ ርብቃ አሳድጓቸው ነው የሚባለውና እናንተ ማግባትን የምትሹ ወጣቶች ሆይ ይስሐቅን ምሰሉት ተብሏል። ዘፈን፣ ዳንኪራ፣ ሳቅና ስላቅን፣ የከበሮንና የዋሽንት ጫጫታን፣ ሌላውንም የዲያብሎስ ትርኢት በሰርጋችሁ ቀን አታስቡ። ከዚህ ይልቅ በምታደርጉት ሁሉም ላይ እግዚአብሔር እንዲቀድማችሁ ለምኑት። ይህን ያደረጋችሁ እንደሆነ ትዳራችሁ ፍቺ፣ ዝሙት፣ ቅናት፣ ጭቅጭቅ፣ ንትርክ የሌለበት ሆኖ ይጸናላችኋል። ሌላው በረከትም ተትረፍርፎ ይመጣላችኋል። የአውሎ ነፋስ አይነት በዙሪያችሁ ቢነፍስም አትናወጹም ይላል። ስለዚህ ትዳር እንግዲህ ጠንካራ መሰረቱን መረዳት ከቻልን ፍሬው ጣፋጭ፣ ቀደም ሲል እንዳልኳችሁ የተባረከ ይሆናል ማለት ነውና የቤት ዕቃዎችን መግዛት ስንፈልግ በጣም እንጠነቀቃለን። የሻጮቹን ማንነት አይተን የዕቃውንም ጥንካሬ አገላብጠን ተመልክተን ነው የምንሸምተው። ሚስት ስናገባ ከዚህ የበለጠ ልንጠነቀቅ ይገባል። የገዛነው ዕቃ ችግር ቢኖርበት ለሸጥነው ሰው መመለስ እንችላለን። ሚስት ስናገባ ግን ወደ ቤተሰቦቿ መመለስ አንችልም። እስከ ዕድሜያችን ፍጻሜ ድረስ ከእኛ ጋር ነው የምትሆነው። ስለዚህ ክፉ ናት ብለን ብንመልሳት በሕገ እግዚአብሔር መሰረት አመንዝራ ይሆናል። ስለዚህ ሚስት ስትመርጡ የሀገራችሁን ሕገ መንግስትን ብቻ አታንብቡ ይባላል። ከሁሉም በፊት ሕገ እግዚአብሔርን መጠበቅ አለብን እና ስለዚህ ብዙ ጊዜ እንግዲህ ለሚገጥመን የትዳር ውጣውረድ የትዳር ከዛም አልፎ ፍቺ አንዱ ትልቁ ነገር ስለ ትዳር ምንነት አለመረዳት ነውና እንግዲህ ያላገባችሁ የትዳርን ምንነት አይታችሁ መዝናችሁ አግቡ ለማለት ነው። ለወንድማችን ሙሉ ዓለምና ለእህታችን እንኳን ደስ አላችሁ ለማለት እንወዳለን። መልካም ቆይታ